እንዴት ሰንብታችኋል ተመልካቾቻችን ለዛሬ ደግሞ ይዘንላችሁ የምንቀርበው የምግብ አሰራር በጣም ቀላል የሆነ የስጋ ጥብስ ይሆናል ስጋ ጥብስ ለመስራት እንግዲህ የሚያስፈልገን ሽንኩርት ስጋው እና ጨውና ፒልፔል ሻኮር ምን ጀምረው ከሽንኩርቱ ነው ሽንኩርት አከታተፋችን ለጥብስ ብዙ ጊዜ ሸርከት አድርገን ነው የምንከትፈው ማለት በትልቁ በቁመቱ ማለት ነው በቁመቱ እንግዲህ ጎረድ እናደርገዋለን ለጥብስ ስለሆነ እንደዚህ እንደምታዩት ሽንኩርት ማለት ነው ከዛ መጥበሻው ላይ እናደርግና እዚህ ጋር ካስቀመጥኩት ላይ ትንሽ እንጨምራለን ጥብስ ብዙ ጊዜ በጣም ሽንኩርት ይወዳል በጣም ይጣፍጣል ሽንኩርቱን በርከት ስናደርገው ዘይት እንጨምራለን ዘይትና ቅባት አታብዙ ስለሚባል እንግዲህ በመጠኑ ዘይት አታብዙ ለጤናችሁ ጥሩ አይደለም ለጣም ያህል በትንሹ አሁን ስጋችንን በጎን መክተፍ እንችላለን ሽንኩርቱ እስኪበስል ድረስ አሁን ስጋውን እንግዲህ እንደምንፈልገው ተለቅ አድርገን ጥብስ ስለሆነ እንከትፈዋለን አንዳንድ ሰዎች የዝልዝል ጥብስ የሚወዱ ከሆነ ስጋውን መዘልዘል ይቻላል ያው መዘልዘል ማለት እንግዲህ እንደዚህ በጎንና በጎን ተንጠልጥሎ እንደዚህ ለማየት እንደዚህ አድርጎ መክተፍ ማለት ነው ይሄን ያህል ይበቃል እስቲ ሽንኩርቱ ትንሽ እሳት ትንሽ ያዝ አድርጓል አሁን ስጋውን መጨመር እንችላለን ስጋው ልክ እሳት ሲነካው ይሄው የምትሰሙት ድምጽ አለ ውሃውንም ጥሩ አድርጎ ይጨርሳል ብዙ ማማሰል አይፈልግም እንደዚሁ ጠብቀን ከዛ በኋላ ቅመም እንጨምራለን ስጋው መጥበሻ ላይ ያደረኩት ስጋ በጥሩ ሁኔታ መብሰሉን እናይና ጥሩ ቀለም ያያዘ ነው
ውሃውም እየወጣ ነው አሁን እንግዲህ ጨው መጨመር እንችላለን ቅመሞች ማለት ነው ፒልፔል ሻሆርም የሚወድ ፒልፔል ሻሆር መጨመር ይቻላል መጨረሻ ልክ ሊወጣ ሲል ቃሪያ እንጨምራለን ትንሽ አማሰል ከፈለግን እሳቱንም ትንሽ ከፍ አድርገን ከአንድ 10 ደቂቃ በኋላ እንደውም 5 ደቂቃ በኋላ የስጋ ጥብሳችን ዝግጁ ነው ማለት ነው ስጋ ጥብሱ በጣም ጥሩ ሽታ ያሳየ ነው ስለዚህ ሊየውና ስጋ ጥብሳችን መብሰሉን አይተን ዋው ጥሩ በስሏል የቀረን እንግዲህ መጨረሻ ደረጃ ቃሪያ ጎረድ አድርጎ ለጣዕም ያህል ትንሽ ከማውጣታችን በፊት ጣል እናደርግበታለን እንደዚህ በቁመቱ ቆረጥ አድርገን እንግዲህ እንደ ችሎታችሁ በጣምም እንዳያቃጥል ያው ቃሪያውን ጣል እናደርግና በቃ ከሳት ላይ እናወጣዋለን ማለት ነው በጣም ጥሩ ደረጃ ላይ የደረሰ ይመስላል የጨውን ጉዳይ አለመብዛቱና ለማነሱን ከቀመስን በኋላ ለማቅረብ ዝግጁ ነው ማለት ነው ጥብሳችን በስሏል በጣም የሚጣፍጥ ነው እንግዲህ ለመቅመስ እንጀራውን ማዘጋጅቻለሁ ጥብስ ብዙ ጊዜ ከሚጥሚጣ ጋር ይበላል ይሄው እንጀራ አለ እዚህ ጋር ሚጥሚጣ አለ ቃሪያው ስለምን ይቅርበት ጥሬ ቃሪያ ለሚወድ ሰው በጎን ቃሪያ ማድረግ ይቻላል ሚጥሚጣም በጣም ይጣፍጣል ከጥብስ ጋር ስለዚህ በጎን ያው ዝግጁ ነው እንግዲህ መቅመስ ብቻ ነው የቀረው ማለት ነው እንደዚህ ቆረጥ አድርገን ከሚጥሚጣው ጋር በየቀኑ ጧት ምሳ ማታ ቢሰጡኝ አልጠላም እንደዚህ አይነት ምግብ መልካም ምግብ ይሁንላችሁ የሁለተኛው ምግብ ደግሞ ለዛሬ ያዘጋጀነው የድንች ወጥ ይሆናል ቀይ የድንች ወጥ ማለት ነው የሚያቃጥል
ድንች ያስፈልገናል ሽንኩርት ያስፈልገናል በርበሬ ያስፈልገናል ጨው ደግሞ ከቤት ያላችሁ በጨው መስራት ይቻላል መጀመሪያ ሽንኩርቱን እንከትፋለን ደቀቅ አርገን ብንከትፍ ይመረጣል የኢትዮጵያ ምግብ ለመስራት ጥሩ ቢላዋ ያስፈልጋል ማለት ሽንኩርቱን በጥሩ ሁኔታ የሚቆርጥ ማለት ነው ከዛ ድስት ላይ እንጥደዋለን እዚህ ጋርም ትንሽ አለኝ የደቀቀ ሽንኩርት የተዘጋጀ ከሱም ላይ ትንሽ ውሃውን ሽንኩርቱ መጠጥ እስኪያረግ ድረስ ድንቹን ማዘጋጀት ይቻላል በውሃ ትንሽ እናጥብና ሽንኩርታችን እሳቱን እንዳይዝ በቁመቱ እንቆርጠዋለን ማለት ነው በጣምም ስስ ማረግ የለብንም ምክንያቱም ድንች ብዙ ጊዜ ሲበስል ይፈረካከሳል ስለዚህ ተለቅ አርገን የሚበቃ ይመስለኛል እሱንም ያው ውሃ ውስጥ እናደርጋለን ምክንያቱም ድንች አየር ላይ ሲሆን ቢጫ ይሆንብናል ከአየሩ ላይ ያለውን ኦክሲጅን ወስዶ ማለት ነውና ውሃ ውስጥ እናቆይና በኋላ ስናቀርብ መልኩ እንዲያምርልን አቆራረጣችንንም ካሁኑ ማሳመር እንችላለን አሁን ሽንኩርቱ ላይ ዘይት ጠብ አድርገን ሽንኩርቱን እናቆላላለን ሽንኩርቱ ጥሩ መብሰሉን እናይና
ጥሩ ቀለም እያያዘልን ነው ስለዚህ አሁን በርበሬውን መጨመር ይቻላል ያው ጨው ተዘጋጅቶ ቤቱ ያለው ሰው ደግሞ ጨው መጨመር ይችላል ትንሽ ውሃ ጠብ ያደረግን በደንብ እናቁላላለን ማለት በርበሬ ጣሙን የሚያቃጥለውን ጣም እስኪተው ድረስ ማለት ነው በሽታው የሚያስታውቃል መቅመስም ይቻላል ሽንኩርቱ ከበርበሬው ጋር በጥሩ ሁኔታ መቁላላቱን ካየን በኋላ ድንች እንጨምራለን ማለት ነው ጥሩ እየተቁላላ ነው አሁን ድንቹን በውሃ አጥቤዋለሁ በዚህ ጋር ያደረኩት ተቆርጧል በጥሩ ሁኔታ ድንቹን እንጨምራለን አሁን የቆረጥነውን ድንች እንጨምራለን ትንሽ ያማሰልን ጋዙን ቀንሰን እስኪበስል እንጠብቃለን ካስፈለገ ምናልባት በትንሹ የፈላ ውሃ ጠብ ያደረግን እናበስለዋለን ብዙ ጊዜ ግን ድንቹም እዛም ውሃ ስላለ አያስፈልግም እንደዚህ በደረቁ እናበስለዋለን ማለት ነው ድንች ወጥ ኢትዮጵያ ድንች ወጥ እንዴት ነበር የምንሰራው አቤት እንደው አጠገባችን እዛችሁ አጠገባችን ተክለን እንደዛው ወዲያው ቁፍር አርገን ቶሎ የበሰሉ ማን ነው ዝግጁ የሆኑትን ድንች ወጥ አጥተን ነበር የምንሰራው እዚህ ሀገር እንግዲህ መኮሌት ሄደን ገዝተን ጣሙም ለየት ያለ ነው እኔ ብትጠይቁኝ የሀገራችንን ድንች ነው የምወደው ወሬ ሳበዛ ድንች ወጥ እንዳያር እንየውና ዋው ጥሩ በስሏል ድንቾቹ እንዲፈረከሱ ስለማልፈልግ ብዙ ማላማስልም አሁን ጨው ብቻ ጨው ጨምራለሁ በመጠኑ ጥሩ በስሎልና ጋዙንም ማጥፋት ይቻላል ማለት ነው እንጀራውን አምጥተን እንግዲህ ማቅረብ እንችላለን ማለት ነው እዚህ ጋር በቆንጆ ሁኔታ እንጀራ የተዘጋጃለኝ አሁን ወጡን በጣም ጥሩ ሽታ አለው እንግዲህ ሳውጣም ድንቹ እንዳይፈርስ በጥንቃቄ ከመረቁም ቀይ ድንች ወጥ አሁን የቀረው እንግዲህ መቅመስመስ ነው አይደለ ከመረቁም ከድንቹም
ያቃጥላል ግን በጣም ይጣፍጣል መልካም ምግብ ይሁንላችሁ